ሰላም እንዴት ናችሁ? ውድ የቲክታክ ቤተሰቦች ያላችሁበት ሰላማችሁ ይብዛ። እኔ አስ ኤሌክትሮኒክስ ነኝ። ዛሬ የምናየው ክፍሎችን አይተናል። የዲኮደር ፓወር ሰክሽን እንደሆነ አይተናል። እኚህ ኮምፖነንቶችን እነሱም ያው ትንሽ አውርቻችኋለሁ። ያው ቀጣዩን ቪዲዮ ያልሰማችሁት ካለ ፕሮፋይል ውስጥ ገብታችሁ መከታተል ትችላላችሁ። ለዛሬ ግን ይሄን አሁን ዳዮድ ፊውዝ እና ካፓሲተር እንዴት ይለካል የሚሉትን ክፍሎች በደንብ አሳያችኋለሁ። እየለካው አሳያችኋለሁ። አመሰግናለሁ። ያው መለካቱን እንጀምራለን። ዳዮድ እና ካፓሲተር ፊውዝ ኖርማል ሲሆን ድምጽ መስጠት አለበት። እንደዛ ድምጽ መስጠት አለበት። ፊውዝ ኖርማል ሲሆን ይሄ ስለተመታ ፊውዙ የለም ድምጽ የለውም። ይሄ ፊውዝ ስለተመታ አይሰራም። አሁን ዳዮዶችን ቼክ እናደርጋለን። ዳዮድ በአንድ ዳይሬክሽን ብቻ ነው ቁጥር መስጠት አለበት። እቺ ቅባ የምትታየው ኔጌቲቭ ፓርት ናት። እንደዚህ ኔጌቲቭን ከኔጌቲቭ ስናደርግ ቁጥር መስጠት አለበት። ይሄ እንደምታዩት እንዲህ ስናደርግ ይቆጥራል። ይሄ ኖርማል ነው ማለት ነው። ሲንገለብጠው መቁጠር የለበትም። ሲንገለብጠው ከቆጠረ ዳዮዱ ተበላሽቷል ማለት ነው። አሁንም እቺን ቼክ እናደርጋለን። ይሄው ኖርማል ነው። ይሄ ኖርማል ነው። ልብ በሉ እቺ ቅብ ፓርቷ ኔጌቲቭ ናት። ኔጌቲቭ ይሄን ፖዚቲቭ ነው። የማልቲሜትር ቀዩ ገመድ ፖዚቲቭ ነው። ይሄ ጥቁሩ ኔጌቲቭ ነው። ኔጌቲቭን ከፖዚቲቭ ጋር ፖዚቲቭን ኔጌቲቭ ጋር ሳደርግ መቁጠር የለበትም። ግን ሲንገለብጠው ይሰጣል። ቁጥር ይሰጠናል ማለት ነው። አሁን ካፓሲተር እንዴት እንደሚለካው እሱን ቼክ እናደርጋለን። ብዙውን ጊዜ ካፓሲተር ይቅርታ ዳዮድ ሲለካ ዳዮድ ምልክት እቹትና እዚህ ላይ ዳዮድ ምልክት አድርገን ነው የሚለካው። እቺ ነጥቧን መልቲሜትር ነጥቧን እዚህ ላይ አድርገን ነው የሚለካው። ሁለተኛ ደግሞ ካፓሲተርን ሲለካ ካፓሲተር መልቲሜትር አለ። ግን ያው እኛ ከአቅም አንፃር ያለን ይሄ ነው። እሱም በኦህም መለካት እንችላለን። 2K ላይ ወይም 200K ኦህም ላይ አድርገን መለካት እንችላለን። ካፓሲተር ማለት ይሄ ሲሆን ገልብጠን እንለካለን። ሁለት እግሩን ኒውተን እሱ እግሮች መቁጠር አለበት። ኖርማል ከሆነ መቁጠር አለበት። ኖርማል ከሆነ ያው ካልቆጠረ አይሰራም ማለት ነው። ኦፕን ሰርኪት ነው። ያው ኦፕን ነው። 00 ካለ ሾርት ነው። እስቲ ይሄን ካፕ እንሞክር። ይሄ ካፓሲተር ፖላሪቲ አለ ብያችኋለሁ። ይሄ ኔጌቲቭ ሳይድ ነው። ይሄ ፖዚቲቭ እሱን እንደሚሰራ ቼክ እናደርጋለን። ቁጥር መስጠት አለበት። የሚሰራ ከሆነ ያው ይሰራል። ስተኛውን ካፕ ነው። የማይሰራ ምንም ቁጥር አይሰጥም። 00 ነው የሚለው። በዛሬ አመሰግናለሁ። ቀጣይ ቪዲዮ እንድደርሳችሁ ፎሎ ማድረግ አትርሱ። መልካም ቀን።